ክፉ ፍራቻ መሰማት፣ ማታ ሲመሽ ከመጠን በላይ መፍራትና የልብ ምት መጨመር፣ የሚሞቱ ያክል ፍራቻ የሚሰማሽ ከሆነ፣ ለሰው የማይታይ ላንቺ ብቻ ውልብ የሚል ነገር የሚታይሽ ከሆነ፣ እንዲሁም ከጓደኞችሽ ጋር በሆነ ባልሆነው መጣላት፣ ሰላም ማጣት ብሎም ሳምንቱን ሙሉ መጥፎ ወሬዎችን ብቻ የምትሰሚ ከሆነ፣ እጅግም በጣም ተናዳጅ መሆን፣ ሰው ጥሩ እያወራሽ አንቺ ቱግ ማለት ከጊዜ በኋላ የመጣብሽ ባህሪ፣ እነዚህና ቀጥዬ የምገልጻቸው ምልክቶች እህቴ በራስሽ ላይ የምታስተውይ ከሆነ ልብ ብለሽ ስሚኝ፣ ራስሽን ፈትሺ። ምልክቶቹ ሲኖርብሽ ወደ አላህ ሽሺ። የጅን ጥቃት በሴቶች ላይ ምልክቶቹ። ይሄ ቪዲዮ ጠቃሚ ሆኖ ከታያችሁ ሼር፣ ላይ ኮሜንት፣ ሪፖስት በማድረግም ለሌሎች እንዲዳረስ የበኩላችሁን ተወጡ፣ ድጋፋችሁን አሳዩ። የጅን ጥቃት በሴቶች ላይ ምልክቶቹ፣ አንደኛ ብቻሽን መሆን የምትፈልጊ ከሆነና ሀሳብሽ በሙሉ ለሰው መገለል ከሆነ ራስሽን ጠይቂ። ሁለተኛ የወሲብ ፍላጎት ከፍተኛ መሆንና ራስን መንካት፣ በተቃራኒ ከባለቤትሽ ጋር ግንኙነት እጅግ መጥላት። ሶስተኛ ምሽትና ቀን ማልቀስ፣ ምክንያቱም በቅጡ በማታውቂው ምክንያቶች እንባ በእንባ መሆን፣ ሆድ መባስ፣ ይከፋሻል ምክንያቱም ግን አታውቂውም። አራተኛ ድብርት መሰማት፣ ይህንንም ድብርት ጠዋት ላይ ይከፋል፣ ሰው ወገግ እያለለት ሲሄድ በአንቺ ላይ እየጨመረ ይመጣል። አምስተኛ የፔሪድ መብዛት፣ ፔሪድ ከ5 እስከ 8 ቀን በኖርማል ሁኔታ ሊፈስ ይችላል። በጅን ልክፍት ግን 30 እና 45 ቀን የፔሪድ ደም 3 ቀን እረፍት 3 ቀን እረፍት ሊኖረው ይችላል። ይህንንም እንደ ጥቃቱ ይለያያል። የጥቃቱ ኃይለኛነት የፔሪዱን መብዛት ይወስናል። ዝቅተኛ ጥቃት መጠነኛ የፔሪድ መብዛት ሲሆን ከፍተኛው ደግሞ ከፍተኛ የፔሪድ መብዛት ይኖረዋል። ስድስተኛ ፍራቻ መሰማት፣ ማታ ሲመሽ ከመጠን በላይ መፍራትና የልብ ምት መጨመር፣ የሚሞቱ ያክል ፍራቻ መሰማት፣ መተንፈስ እንኳን እስኪጨንቅሽ ድረስ። ሰባተኛ ለሰው የማይታየው ለአንቺ ብቻ የሚታይ ምልክቶች መኖር፣ እነኚህ 100% ልክ ነው። ከሰፈር ውስጥ ማን እንደሚሞት እንደሚታመም እንዲሁም የሚደረጉ ሁኔታዎች ለእርሷ ግልጽ ባለ መልኩ ይታያታል። ይህንንም ግን ፈጽሞ በእውነታ ላይ የተመሰረተ ውሸት ነው። ይህንንም ሸይጣን ያመሳስላል። ስምንተኛ ከጓደኞችሽ ጋር በሆነ ባልሆነ መጣላት፣ ሰላም ማጣት ብሎም ሳምንቱን ሙሉ መጥፎ ወሬዎችን መስማት። ዘጠነኛ እጅግ በጣም ተናዳጅ መሆን፣ ሰው ጥሩ እያወራሽ አንቺ ቱግ ማለት፣ ጥሩ እያሰቡልሽ እንደ ጠላት መቁጠር፣ ሰው አለማመን አይደለም ይሁንና እስከ መንቀጥቀጥ የሚያደርስ ንዴት። አስረኛ ውሸታምነት፣ አዎ እጅግ ሲበዛ ውሸታም፣ ነገር አሳባቂ መሆን፣ ውሸቱን ወደሽ አይደለም የምትዋሹ የሚያስገድድሽ ነገር አለ። 11ኛ ከልክ ያለፈ ቅናት፣ ምቀኝነት፣ የምታውቂያቸው ሰዎች ከአንቺ በታች ሆኖ እንዲፈራፈሩ ትሻለሽ። የነገራቶች ፈጣሪ ሰው ስለ አንቺ እንዲያወራ ብቻ ትፈልጊያለሽ። ያ ሰው ጥቅም እንዲያገኝ አትፈልጊም። ቢያገኝም ከአንቺ ካልሆነ ያንገበግብሻል። 12ኛ ሙእሚኖችን በአላህ መንገድ ላይ የሚሰሩ ሰዎችን መጥላት፣ ይህንንም ከልብሽ ብትበቃያቸው ደስታሽ ነው። ሲያወሩ ወሬያቸው አይጥምሽም፣ ቢመክሩ ምክራቸው አይዋጥልሽም። ሳታውቂያቸው መጥላት። 13ኛ ሶላት ላይ መቆም ሞት መስሎ ይታይሻል። ረመዳን ካልመጣ በቀር ሶላት የለም። 14ኛ አስመሳይ ገጸ ባህሪ እንዲኖርሽ ያደርጋል። የማትወጂውን መውደድ መምሰል፣ የምትወጂውን ጠይ መምሰል፣ በቅጡ የሰውን እሳቤ ወደ አንቺ መጎተት ትፈልጊያለሽ። ይህ ከዚህ በፊት የሌለ ባህሪሽ ነው። በዚህ ጊዜ የሚደረግ ሩቃ እጅግ ጥበብ በተሞላባቸው አላህን በሚፈሩ የሩቃ ዶክተሮች መካሄድ አለበት። ምክንያቱም በጅኑ አማካኝነት ሁለቱም በተመሳሳይ ወዳልተፈለገ ወንጀል ሊያመሩ ይችላሉ። በአላህም እንመካለን፣ በእርሱም ከሸይጣኖች ሸር በሙሉ እንጠበቃለን። ይሄ ምልክት ያለብሽ እህቴ የቀልብ ዶክተር ኡስታዞችን በማማከር ሕክምናሽን ባለሽበት ሆነሽ ማግኘት መከታተል ትችያለሽ። ከልብ ማፊያን እየተመኘን ቻናላችንን ለውሞ ያስተዋውቁ። የቀልብ ዶክተር የአፊያው መንደር